mol tole arramaloyi inna dhukkubee jira kunoo ciisan jira dhugaa rabbi dhugaa kristos finxir jee hadu maal aga namaatiin du'a adu birreedani janni siifillee nan ergarra deebi'ee jechaadha lakin qaba ganniin kasu waa inna geessu jechaadha na baay'ee isaa ulfata badhaami kabdaal yemerreen amma ila wanni godhamu sirbaanni wanni godhamu namni kun hundi dogoggoreera namni 70 jechuun waan xiqqaa miti ganniyee namni 70 ganniyee namni 70 nama tokkichatu nama 70 galaafata namni tokkichi dubayee dura saaxilee caan nyaatu አንዴ ለወራና ደውጣ ሰላም ብያለሁ እንዴት ናችሁ እንኳን አደረሳችሁ እንኳን አብሮ አደረሰ ማማዬ እንኳን አብሮ አደረሰ እንዴት ናችሁ ደህና ናችሁ አለን እግዚአብሔር ይመስገን ሰላምና ልጅ አሜን እግዚአብሔር ይመስገን አንድ ነገር ከዚህ ማለት ነው እንደሚባል ከሆነ ልጆችን መርዳት እንዴት እንደሚወጡ መርዳት አዛ ግን ፎቶ መዘግዘቁን ፋይዳ የለውም ወጣቻል ከናንተ ውጪ አይደለም የሰው ገንዘብ የበላ እቅር ፎቶ መዘግዘግ ምናገኘው ማራዳት አለበት ለምን ለፍተን እንደናመጣ እናቃለን ገብቶሻል አይደለ የሰው ሀቅ በልቶ ደግሞ ለዚህ ገናብ እየተቀመጠ ማረጋጥ ነው እንደው ፎቶ መዘግዘግ እቅርና ማራድ ነው እውነቴ ነው ምንሽ ለምን እንዴት እንዳመጣን እኛ ነው ምናቀው እንዴት እንዳመጣን ስኮታራ ዲቸሻል ዛሬ እንደዚህ ስንል ነው ዛሬ እንደዚህ ስንል ያው በሰባው ላይ ማስከፈት ፈልጌ አይደለም ላ እኔ ሰው አስከፋፈት አይደለም ይቅርታ ግን መዘቅዘቁ ፋይዳ የለውም ብዬ ነው እንጂ ሌላ ነገር አይደለም ማርያም ታሪያ የመስቀሉ አንገቱ ላይ ያለ አንድ ቀን ይታረዳል ኢንሻአላህ እግዚአብሔር ያርዳው እንደው ፎቶ ይቅርና ይታረዳል ቲጂ ኢስሚ አፍጠት ይሆናል ቲጂ አሜከለ ዲበና ጦር አይደለም እንደዚህ አይባልም እሺ እንደማመጥ ነው ነገር ላይ ነው እንዲሰማማ እንደማመጥ ሰላም ታውራሲ ለሰላም እድሉ ሰላም እስቲ አውራ አንቺ ይኸውልሽ ሰላም አሁን ሮቤል እንግዲህ እንደምናውቀው አንቺም ታጋለሽ ሁላችንም እናውቃለን ሰው ይረዳ ነበር እና አሁን ይኸውልሽ በዛኛው እያሉ ነው እና ፎቶ አልተቀዘቁም ነፍስ ገብቶሻል ለልጅቱ እርዳታ ብለው እንትን እያሉላት ነው ያለና ፎቶ መዘቅዘቁ እኮ እናትዋ ይኸውልሽ አንድ ሰው ቢሆን እኮ ምንም ችግር የለም ረርተን የሆነ መፍትሄ እናደርግበታለን ሰባ ሰው እኮ ነው ከአንድ ሰው ከሁለት ሰው ላይ ብቻ አይደለም እኮ ልጁ እኮ ዓለምን ነው ዘርፎ የሄደው እንዴት እናድርግ አንድ ሰው ቢሆን እሺ ሁለት ሰው ቢሆን እሺ ሶስት ሰው ቢሆን እሺ ሰባ ሰው እኮ ነው ዘርፎ የሄደው ምን ትይዋለሽ አንቺ ይሄስ ትክክል ነው ወይ ይሄስ ተግባር ነው ወይ እብነትን ጥገኝነት አርግቶ ሰውን እንደዚህ መዝረፍ ምን ማለት ነው በእናትሽ አሳዝነሽም ይኸውልሽ ትንሽ ብር አስገባች የተባለች 300 ድርሃም 3000 ድርሃም ያስገባች ልጅ ናት ትንሽ ብር የተባለው ሌላ 10000 ድርሃም 70000 ድርሃም 5000 ድርሃም 15 አለ ብለው እንደዚህ 15000 ብር ያስገባች 17ም አለች አንዷ ደግሞ 17000 ነው ለምንስ እንደዚህ ያደርጋል ይሄ ልጅ እኮ እኛ እንወደዋለንና እናምነዋለን አምነን እኮ ነው የሁሉ ሰው እኮ አምኖ እኮ ነው የሰጠው ጥሩ ሰው ነው ብለን ስራውም ጥሩ ነበር ግን ለምንስ እንደዚህ ይደረጋል እሺ ለዛ ነው የሆነ ልጅ እኔም እኮ ለዛ ነው እንደዚህ ያልኩሽ ምን እንዳጋጥም እንኳን ምን ነው ነገር የለም ስለዚህ ከመሬት እኮ አይደለም ያፈስነው እሱ ከመሬት ነው ያፈሰው ሳይሰራ ምን ሳይለፋ ስንት ሚሊዮን ብር አግኝቷል ምን ቸገረው እኛ ደግሞ ለፍተና አይደል አመጣነው ላባችን ነው ያመናል እኔ ባልበላ የእህቴ መበላቱ ያመኛል እኔ እግዚአብሔር ይመስገን እንደዚህ ነገር አጋጥሞኝ አቅም ግን ያንቺ ህመም የኔ ህመም ነው ማለት አለብን እንዴ ይማዳም ክፍል ውስጥ ቆመን እናቴ በእናትሽ እግራችን ዋቋጥሮ ስለዚህ ይሄ ነገር ትክክል አይደለም እኔ እሱን ፎቶ እንደውም ዘይልሽ መስቀሉን ደብቄ ነው ዘገዘኩት እሱን ብቻ ነው ዘገዘኩት መስቀሉን አላሳየሁትም እኔ ለመስቀሌ ክብር አለኝ ግን እሱ ክብር የለውም ክብረ ቢስ ነው አስመሳይ ነው ያስመስላል ጭራሹን ስለምነት አያውቅም ጭራሹን ስለ ኦርቶዶክስ አያውቅም ኦርቶዶክስ እንዲያረለችም ከንቱ ፍጥረት ደግሞ አይሳካል ለታያለሽ ይሄ ልጅ በይኝ ከተሳካለ ማስያዝ ምን ህግ ያለበት ሀገር እኮ ነው ሄደው
ልጇን ተምን ያለ ልጇን ተምን ያለ ልጁ ያለው ቤልጂየም ነው እናቴ። እሺ አውሮፓ ገብቷል። ለኛ እስከ 5 ወር 6 ወር ጠብቀነዋል። የኛን ብር ሰብስቦ ነው አውሮፓ የገባው። የማታውቁ ልጁን ያረክ ምናምን ብላችሁ እስኪማ ብራንም በይ አትቀስቅሱ። ብር እየተሰበሰበላት ያለች ልጅ እህቷ ታማ ልትሞት ተይዛ አለባት ተብሎ ነው። እሷ 8000 ድራም ነው ከሷ ውጪ ማለት ነው። የማአት ነን ግሩፕ አለ። ከፈለግሽ ነግቢ እንዳ ማስረጃ ሰጥሻለሁ እኔ። እኛ ብር ሰብስቦ አውሮፓ ገብቶ እሱ ፈታ ብሎ ይኖራል። እኛ በደሃ እዚህ ቁርስ ሳንበላ ምሳ ሳንበላ ደማ ፈርበልተን የምናመጣውን ብር ማለት ነው። እዚህ ስር እየሄዳችሁ ሮቤል እንዲያረጋግጥ እሱ እንዲህ ነው። ሃይማኖታችን አይወክልም። ስለ ሃይማኖት አይወክልም። ኃጢአት እኮ ነው። እሱ ወክልት ስለሆነ ነገ እሱ ለሱ የሚሸፍኑ ልጆች እሺ እኛ ላባችን እንደ ታሞ ቢሆን ኑሮ እኮ ይኸውልሽ ታሞ ቢሆን ተቸግሮ ቢሆን ኖሮ በእውነት እንተውለት ነበር። ችግር የለም እንረዳው ነበር። እሱ እኮ ብሩን ሰብስቦ የደሃን ብር ሰብስቦ የሰውን ላብ ሰብስቦ አይሮፕ እኮ ነው የገባበት። አይሮፕ እኮ ነው የገባው። የእኛ ቤተሰብ እኮ እዛ ባዶ እግሩን እየሄደ ነው የሚበላቶ። የኔ ሽሮ ወይ ጨዋላ ወይ ዘይት የለውም። እኔ እኮ ጸበል ገባ አሉ መስሎኝ እኮ ነው። ማርያም ታማ ጸበል ነው ያለ ድምፁን ቀንሷለው። አውሮፓ ገባው ሲለኝ ማለት ነው። አውሮፓ ገብቶ እሱ እዛ ሽሽ ገዳሜ ይላል። እኛ እዚህ አፈርድን እንበላለን። ያማረን እንኳን ልንበላኛ ለብሰንም አናውቅም። እዚህ የክሎሮክስ እና የእንትን ሽታ እያፈነ ምን እያል እንደም እየተፋን ነው የምንሰራው። ይሄን ሁሉ ብር ሰብስቦ ሲሄድ እዚህ ስር እየሄዳችሁ እሱ እንዲያረግም እሱ ሮቤል ለማከናቲ የማዳም ቅመሞች አብለኑ ነው የሰጠነው። አንድ የማዳም ቅመም ስትጎዳ የኔ ህመም ነው ማለት አለብሽ። ይኸውልሽ ሰላም ስትጎዳ የሱ ተባባሪ ነው ግን እኔ ነኝ የታመምኩት ማለት ይገባኛል። ምክንያቱም ሁላችንም አንድ ነን። ሰማችኋል? ሁላችንም አንድ ነን። ሁላችንም ለፍተን ነው የምናመጣው። ሁላችን ተሰቃይተን ነው የምናመጣው። ስለዚህ አንዷ የማዳም ቅመም ስትነካ እኔ ተነክቻለሁ፣ እኔ ተበልቻለሁ፣ እኔ ተጎድቻለሁ ማለት አለብኝ። በእውነት እኔ ሮቤል ምንም ያደረገኝ ነገር የለም። በምንም አልተገናኘንም። እንከባበራለን። ያከብረኛል፣ አከብረዋለሁ። ነገር ግን ይሄ ሁሉ ልጆች ለምን ያለቅሳሉ? ለምን? እኔ በእውነት ለቷል አንዷ ስትነካ ሁላችንም በአንድነት ተነስተን ድምጥማጥ አይደለም። እናቱ ወደ ውስጥ ለምን አይገባም? ህግ ያለበት ሀገር ነው ሄደው እና ሲዟለን ታውቃለሽ እንዴት ሰርተሽ እንዴት እንደተጎዳሽ እና እንዳበጣችሁ። ሌሎቹ እኮ የማያውቁ ናቸው እንደዚህ የሚሆኑ የማያውቁ ነው። እሱ እንደዚህ አያደርግም ብሎ የሚያወሩ የምር የተጎዳ ነው የሰራ ነው የሚያውቁ። እኛ እንዴት በሱ በውሸት ነው እንዴ ብራችን ወስደዋል ብለን እንትን ምንለው? መረጃ ስላለን ነው። ቮይስ አለ፣ ቪዲዮ አለ፣ ርሲት አለ፣ ሁሉም ነገር አለ፣ ሙሉ ነው እና ማለት አለብን እንዴ የማዳም ክፍል ውስጥ ቆመን እናቴ በእናትሽ እግራችን አቋጥሮ። ስለዚህ ይሄ ነገር ትክክል አይደለም። እኔ እሱን ፎቶ እንደውም ዘይውልሽ መስቀሉን ደብቄ ነው ዘገዘኩት። እሱን ብቻ ነው ዘገዘኩት። መስቀሉን አላሳየሁትም። እኔ ለመስቀሌ ክብር አለኝ፣ ግን እሱ ክብር የለውም። ክብረ ቢስ ነው፣ አስመሳይ ነው፣ ያስመስላል። ጭራሹን ስለ እምነት አያውቅም። ጭራሹን ስለ ኦርቶዶክስ አያውቅም። ኦርቶዶክስ እንዲህ አይደለችም። ከንቱ ፍጥረት ደግሞ አይሳካል። ለታያለሽ ይሄ ልጅ ኩበኝ ከተሳካለ ማስያዝ ነው ማስያዝ። ምን ህግ ያለበት ሀገር እኮ ነው ሄደው ልጇን ተምን ያለ ልጇን ተምን ያለ ልጁ ያለው ቤልጂየም ነው እናቴ። እሺ አውሮፓ ገብቷል። እኛ እስከ 5 ወር 6 ወር ጠብቀነዋል። የኛን ብር ሰብስቦ ነው አውሮፓ የገባው። የማታውቁ ልጁን ያረግ ምናምን ብላችሁ እስኪማ ብራንም በይ አትቀስቅሱ። ብር እየተሰበሰበላት ያለች ልጅ እህቷ ታማ ልትሞት ተይዛ አለባት ተብሎ ነው። እሷ 8000 ድራም ነው ከሷ ውጪ ማለት ነው። የማአት ነን ግሩፕ አለ። ከፈለግሽ ነግቢ እንዳ ማስረጃ ሰጥሻለሁ እኔ። እኛ ብር ሰብስቦ አውሮፓ ገብቶ እሱ ፈታ ብሎ ይኖራል። እኛ በደሃ እዚህ ቁርስ ሳንበላ ምሳ ሳንበላ ደማ ፈርበልተን የምናመጣውን ብር ማለት ነው። እዚህ ስር እየሄዳችሁ ሮቤል እንዲያረጋግጥ እሱ እንዲህ ነው። ሃይማኖታችን አይወክልም።
ስለ ሃይማኖት አያገባንም። ኃጢአት እኮ ነው። የሰው ገንዘብ ስለሆነ ነው ነገ ለሱ የሚሸፍኑ ልጆች እሺ እኛ ላባችን እንደው ታሞ ቢሆን ኑሮ እኮ ይኸውልሽ ታሞ ቢሆን ተቸግሮ ቢሆን ኖሮ በእውነት እንተውለት ነበር፣ ችግር የለም እንረዳው ነበር። እሱ እኮ ብሩን ሰብስቦ የደሃን ብር ሰብስቦ የሰውን ላብ ሰብስቦ አይሮፕ እኮ ነው የገባበት። አይሮፕ እኮ ነው የገባው። የእኛ ቤተሰብ እኮ እዛ ባዶ እግሩን እየሄደ ነው የሚበላቶ። የኔ ሽሮ ወይ ጨዋላ ወይ ዘይት የለው። እኔ እኮ ጸበል ገባ አሉ መስሎኝ እኮ ነው። ማርያም ታማ ይጠበና ያለ ድምፁ አለኝ፣ ድምፁን ቀንቼዋለሁ። አውሮፓ ገባው ሲለኝ ማለት ነው። አውሮፓ ገብቶ እሱ እዛ ሽሽ ገዳሜ ይላል፣ እኛ እዚህ አፈርድን እንበላለን። ያማረን እንኳን ልንበላኛ ለብሰንም አናውቅም። እዚህ የክሎሮክስ እና የእንትን ሽታ እያፈነ ምን እያል እንደም እየተፋን ነው የምንሰራው። ይሄን ሁሉ ብር ሰብስቦ ሲሄድ እዚህ ስር እየሄዳችሁ እሱ እንዲያረግም እሱ ሮቤል ለማከናቲ የማዳም ቅመሞች አብለኑ ነው የሰጠነው። አንድ የማዳም ቅመም ስትጎዳ የኔ ህመም ነው ማለት አለብሽ። ይኸውልሽ ሰላም ስትጎዳ የሱ ተባባሪ ነው እኔ ነኝ የታመምኩት ማለት ይገባኛል። ምክንያቱም ሁላችንም አንድ ነን። ሰማችኋል? ሁላችንም አንድ ነን። ሁላችንም ለፍተን ነው የምናመጣው። ሁላችን ተሰቃይተን ነው የምናመጣው። ስለዚህ አንዷ የማዳም ቅመም ስትነካ እኔ ተነክቻለሁ፣ እኔ ተበልቻለሁ፣ እኔ ተጎድቻለሁ ማለት አለብኝ። በእውነት እኔ ሮቤል ምንም ያደረገኝ ነገር የለም፣ በምንም አልተገናኘንም። እንከባበራለን፣ ያከብረኛል፣ አከብረዋለሁ። ነገር ግን ይሄ ሁሉ ልጆች ለምን ያለቅሳሉ? ለምን? እኔ በእውነት ለቷል አንዷ ስትነካ ሁላችንም በአንድነት ተነስተን ድምጥማጥ አይደለም። እናቱ ወድ ውስጥ ለምን አይገባም? ህግ ያለበት ሀገር ነው ሄደው እና ሲዟለን ታውቃለሽ እንዴት ሰርተሽ እንዴት እንደተወለድሽ እና እንዳበጣችሁ። ሌሎቹ እኮ የማያውቁ ናቸው እንደዚህ የሚሆኑ የማያውቁ ነው። እሱ እንደዚህ አያደርግም ብሎ የሚያወሩ የምር የተጎዳ ነው የሰራ ነው የሚያውቁ። እኛ እንዴት በሱ በውሸት ነው እንዴ ብራችን ወስደዋል ብለን እንትን ምንለው? መረጃ ስላለ ነው። ቮይስ አለ፣ ቪዲዮ አለ፣ ርሲት አለ፣ ሁሉም ነገር አለ፣ ሙሉ ነው እና ስለዚህ ነው እንጂ እኛ እኮ ፈልገን የሰው ስም ማጥፋት እኮ ፍላጎት የለም። የሰው ስም ማጥፋት ሱስ የለን። እኔ በኔ በኩል የሰው ስም ማጥፋት ሱስ የለንም እና ስለዚህ ነው እዚህ ስር እሱ አደርግም እንደዚህ አትበሉ። እና 800 ሰው ነው እሱ ስር ያለ ሰው አይደለ እሱ ስር ያለ እና ስለዚህ ዶል ይሄ የሚያክል እንዲሆን